ሰላም ከአዲስ አስተማሪ ቃላ ፈንታሁን ነኝ። ዛሬ ስለ ቮካቡለሪ እናያለን በቢግ ሲቲ በሚል ርዕስ የሚገናኙ ከሲቲ ጋር ከሀገር ጋር የሚገናኙ ነገሮች ከቦታዎች ጋር የሚገናኙ ነገሮችን ቃላትን እናያለን። አብራችኑ ነው። ኦኬ ቮካቡለሪ እንደመሆኑ መጠን አዳዲስ ቃላት ለምሳሌ ካንትሪ፣ ሲቲ፣ ታውን፣ ቪሌጅ የእነዚህ ቃላት መመሳሰልና ልዩነት በምን ምክንያት ይሆናል የሚለውን እናያለን። በመጀመሪያ ደረጃ ለመክፈል ወይም ደግሞ ለመረዳት ምን ማወቅ በቂ ነው? ስፋት የትኛው በጣም ሰፊ ነው፣ የትኛው መካከለኛ ሰፊ ነው፣ የትኛው በጣም ሰፊ አይደለም የሚለውን በማወቅ የእነዚህን ቃላት ልዩነት መረዳት እንችላለን በቀላሉ ማለት ነው። ከትልቁ ነው የጀመርኩት። ትልቁ ካንትሪ ነው፣ ከዛ ሲቲ፣ ከዛ ታውን፣ ከዛ ቪሌጅ እያለ ይቀጥላል ማለት ነው። ሀገር ማለት ነው፣ ከተማ ማለት ነው። ይሄም ከተማ ቢሆንም ግን ከዚህ ያነሰ ትንሽ ከተማ ማለት ነው ታውን። ትልቅ ከተማ ማለት ሲቲ ሲሆን ትንሽ ከተማ ማለት ደግሞ ታውን ነው ማለት ነው። ከዛ አነስ ያለ ሰፈርን እንደዚህ አይነት ነገሮችን ለመግለጽ ደግሞ ቪሌጅ ብለን መጠቀም እንችላለን። ስለዚህ ሴትልመንት የሚለው የእንግሊዝኛ ቃል ሁሉንም ቢገልጽልንም ግን የስፋታቸው ትልቅ ልዩነት ስላለው በስፋታቸው ልዩነታቸውን ማወቅ እንችላለን ወይም ደግሞ ትርጉማቸውን መረዳት እንችላለን ማለት ነው። በቪሌጅ ውስጥ ለምሳሌ ስትሪት፣ ኮስት የሚባሉ ነገሮች ሊኖሩን ይችላሉ። ስትሪት ማለት ሲምፕሊ መንገድ ብትሉት በቀላሉ ዌይ ወይም ደግሞ ዌይ የሚሉ ቃላት በቀላሉ ይገልጹልናል። ስትሪት የሚለው መንገድ፣ በቃ መንገድ በሰፈር ውስጥ ያለ መንገድ፣ ትልቅ መንገድም ሊሆን ይችላል። ስትሪት ብለን እንገልጸዋለን። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከኤ1 ክፍል 1 እስከ ኤ1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዝኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ። ኮስት የሚለውን ስናየው ደግሞ ከሐይቆች ከባህሮች አጠገብ የምናገኘው ምድር፣ ከውሃው ቀጥሎ የምናገኘው ምድር አፈር ወይም ደግሞ መሬት የምናገኘው መሬት ኮስት እንለዋለን። አማርኛው ዳርቻ ማለት ነው። በአማርኛ ቢች እንዝናናለን አይደለ? ቢች ላይ እንዝናናለን ምናምን ተብሎ ሲነገር ታውቃላችሁ። ስለዚህ ቢች የሚለው ቃል ኦልሞስት ተመሳሳይ ትርጉም አለው። ግን የምንኖርበት ከሆነ ኮስት ይባላል። የምንኖርበት መሬት ከባህር ወይም ደግሞ ከሐይቆች አጠገብ የሚገኘው መሬት ኮስት ይባላል ማለት ነው። ስለዚህ አዲስ ቮካብለሪ ያዛችሁ ማለት ነው። ሌላው አሁንም በሴትልመንት ላይ በመኖሪያ በሚለው ሀሳብ ውስጥ ነን። ቢግ ሲቲ ውስጥ የሚኖሩ ነገሮችን እነዚህን ከማየታችን በፊት ትልቅ ከተማ ማለት ነው ቢግ ሲቲ። እንግዲህ ትልቅ ከተማ ከሆነ ደግሞ ብዙ ነገሮች ይኖሩናል። እነሱን ከማየታችን በፊት ሃውስ እና ፍላት ምን ማለት እንደሆነ እኔ ፍላት ማለት ቀጥታ ትርጉሙ አፓርትመንት ማለት ነው። አፓርትመንት በቀጥታ ስንተረጉሞ ፍላት የሚለው ቃል አፓርትመንት የሚል ትርጉም ይሰጠናል፣ በመኖሪያ ኮንሰፕት ማለት ነው። ሃውስ ደግሞ ሲንግል የሆነ ቤት፣ ሲንግል ቢልዲንግ፣ ፍሪ ስታንድ ብቻውን የቆመ ሃውስ ይባላል። አንድ መኖሪያ ቤት ሲኖረን አፓርትመንት ወይም ደግሞ ኮንዶሚኒየም፣ በተለምዶ ኮንዶሚኒየም የምንለው አገላለጽ ፍላት የሚለውን ትርጉም ሲሰጠን ብዙ ላርጀር ቢልዲንግ ነው፣ ግን ብዙ ዩኒቶች አሉት፣ የተከፋፈለ ክላስ ያለው የተከፋፈለ ቤት ያለው ፍላት ይባላል ማለት ነው። ስለዚህ ከሴትልመንት ወይም ደግሞ መኖሪያ ከምንለው ኮንሰፕት ጋር የተገናኘ ስለሆነ ነው። ብዙ ጊዜ እንሳሳታለን ሃውስ እና ፍላት። ኦኬ አሁን የምናያቸው በቢግ ሲቲዎች ያሉ ቃላትን ነው፣ አዳዲስ ቮካብለሪዎች ማለት ነው። ትልቅ ከሆነ ሲቲው ብዙ ነገሮች ይኖራሉ። እንደሚታወቀው ፋርማሲ፣ ሱፐርማርኬት፣ ስኩል ወይም ዩኒቨርሲቲ፣ ቸርች፣ ፓርክስ፣ ሆስፒታል፣ ሲኒማ፣ ቲያትር እነዚህ ነገሮች በትልቅ ከተማ ውስጥ የምናገኛቸው ነገሮች ናቸው። ኦኬ ፋርማሲ የምንለው ያው መድኃኒቶች፣ ድረጎች የምናገኝበት የምንገዛበት ቦታ ነው። ፋርማሲ ለምሳሌ ከታመምን ፋርማሲ እንሄዳለን አይደል? I go to the pharmacy when I am ill። ስታመም ፋርማሲ ጋር ሄዳለሁ ማለታችን ነው። ፋርማሲ ቤት ውስጥ እናገኛለን ቢግ ሲቲ ውስጥ። ሱፐርማርኬት ማለት ብዙ ነገሮችን የያዘ ሱቅ፣ ተለቅ ያለ ሱቅ፣ ትንሽ ሱቅ ሳይሆን ተለቅ ያለ ብዙ ነገሮችን የተለያዩ ነገሮችን የምናገኝበት ሱፐርማርኬት ይባላል። ስለዚህ ሱፐርማርኬት ላይ እንገበያያለን አይደል? መገበያየት ወይም ደግሞ መግዛት መሸጥ ምናምን ሾፒንግ ይባላል። ሾፒንግ ማለት የሆነ ነገር መግዛት ስንፈልግ መለዋወጥ ስንፈልግ እዛ ቦታ ላይ ሾፒንግ ይባላል። ሱፐርማርኬት ላይ መገበያየት መግዛት የምፈልግ ከሆነ she likes shopping at the supermarket።
እሷ ለምሳሌ መግዛት መገበያየት የምትፈልገው ሱፐርማርኬት ላይ ከሆነ ሺ ላይክስ ሾፒንግ አት ዘ ሱፐርማርኬት ብለን እንገልጸዋለን ማለት ነው። ስኩል ዩኒቨርሲቲ የምንማርበት ቦታ ነው። ኤጁኬሽን ትምህርት ያለበት ቦታ ነው። ለምሳሌ እኔ አርት ዩኒቨርሲቲ ላይ እያጠናው ከሆነ አይ ስተዲ አርት አት ዩኒቨርሲቲ አት ዩኒቨርሲቲ ብዬ መግለጽ እችላለሁ ሲምፕሊ ማለት ነው። ይህም በትልቅ ከተማ ውስጥ የምናገኘው አንዱ ነገር ነው። ስኩል ወይም ዩኒቨርሲቲ። ቸርች እንደዛው ቤተክርስቲያን ማለት ነው። ፓርክስ የተለያዩ ፓርኮች ይኖራሉ። አይ ጎ ቱ ፓርክስ ዌን አይ አም ቦርድ ሲደብረኝ ፓርክ ሄዳለሁ እዝናናለሁ ማለት ነው። ሆስፒታል ተመሳሳይ ነው። ሆስፒታል ይህም በቢግ ሲቲዎች መካከል የምናገኘው ነው። ከአንድ ቢግ ሲቲ ውስጥ ልናገኘ የምንችለው ነገር ነው። ስንታመም ሆስፒታል ሂደን እንመረመራለን፣ እንታያለን። ይህ ሆስፒታል አንዱ ነው። ሲኒማ፣ ቲያትር እነሱም አንድ ትልቅ ከተማ ሊኖረው የሚችሉት ነገሮች ናቸው። ሲኒማ፣ ቲያትር እነዚህም አንድ ቢግ ሲቲ ውስጥ የምናገኛቸው ነገሮች ናቸው። የራሳቸው ልዩነት አላቸው። ሲኒማ ማለት ፊልሞች ወይም ደግሞ ሙቪዎች ወይም ፊልሞች ተቀርጸው የምናይበት ቦታ ሲሆን ላይቭ ፐርፎርማንሱን አይደለም የሚለው። ፊልሙ ይተወናል፣ ተተውኖ ይቀረጻል። ያ የተቀረጸ ነገር ሲኒማ ላይ እናየዋለን። ቲያትር ኦን ዳተራን ቲያትር ግን ላይቭ ሾው ነው። ላይቭ እየተተወነ እኛም ላይቭ ኦዲየንስ ሆነን እያየ ነው እየተተወነ የሚኖር ትወናን በቲያትር ቦታ እናገኘዋለን። ሲኒማ ከሆነ ግን ተተውኖ ተቀርጾ ያን ቪዲዮ በስክሪን የምናይበት ቦታ ነው ማለት ነው። እነዚህ ሁሉ ነገሮች ቢግ ሲቲ ላይ ይኖራሉ ማለት ነው። ስለዚህ በቢግ ሲቲ ሪሌትድ የሆኑ ቮካብለሪዎችን አየን። ወደ ኪውዙ አሁን ደግሞ ኪውዙን እንስራ። ማዛመድ ነው፣ ጀስት ማች ነው። ከዚህ ጋር የሚመሳሰል ምርጫ ካለ ወደዚህ እናመጣለን፣ እናመሳስላለን ማለት ነው። ሀሳባችን እሱ ነው። መጀመሪያ ኤግዛምፕል ላሳያችሁ ጥያቄውን ከመሳታችሁ በፊት። በካንትሪ ኤግዛምፕል ሀገር ከሆነ ኢትዮጵያ ሀገር ነች፣ ኬንያ ሀገር ነች፣ አሜሪካ፣ እነዚህ ሀገራት ናቸው ማለት ነው። ኤግዛምፕል ከመሳታችሁ በፊት እንዲቀላችሁ ብዬ ነው። እሺ ሲቲ ስናይ ደግሞ አዲስ አበባ ሲቲ ነች፣ አዲስ ኒውዮርክ ሲቲ ነች፣ ፓሪስ ሲቲ ነች። እነዚህ ሲቲዎች ናቸው። ኦልሞስት ካፒታል ሲቲ የምንላቸው ዋና ከተማ የምንላቸው ሰፊ የሆኑ ከሀገር የሚያንሱ ከከተማ የሚበልጡ ማለት ነው። እንግዲህ ሲቲ ከፍ ያለ ነው። ታውን ለምሳሌ ናዝሬት ከተማ ታውን በምትባል ደረጃ ነች። ዝዋይ እዚህ እኛ ሀገር ውስጥ ያሉ ማለት ናቸው። እነዚህ ከሲቲ ያነሱ ከቪሌጅ የበለጡ ጠበብ ያሉ ከተማዎች ናቸው ማለት ነው። አዲስ አበባ ግን ታውን መባል አይችልም። ሰፊ ከተማ ስለሆነ ሲቲ ነው የሚባለው። ቪሌጅን ስናይ ደግሞ ቪሌጅ ሰፈር እንደማለት ነው በቀላሉ ስንተረጉመው። በቪሌጅ የሚጠሩ አካባቢዎች ደግሞ ለምሳሌ ኮንሶ ቪሌጅ የተለመደ ኮንሶ ቪሌጅ፣ ሀመር ቪሌጅ፣ ሀመር ቪሌጅ እነዚህ በቪሌጅ ደረጃ ያሉ አነስ ያሉ ሴትልመንት ናቸው። የሁሉም እንዳልኳቸው ሴትልመንት ነው። በቃ ካንትሪም ሴትልመንት ነው፣ ሲቲም ሴትልመንት ነው። ግን በምድር የሚለያዩት በስፋት። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ከኤዋን ክፍል 1 እስከ ኤዋን ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisaስተማሪ.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዝኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ። ስትሪት ስናይ ደግሞ የተለያዩ የመንገድ ስሞች ይኖራሉ። መንገድ ነው፣ ሊትራሊ ስትሪት መንገድ ነው፣ ግን ስያሜ ይኖራቸዋል። እንደ ምሳሌ ለማየት ያክል ለምሳሌ አድዋ ስትሪት ማለት እንችላለን። አድዋ ስትሪት እንደዚህ በቃ ስትሪት ብዙ ናቸው። መንገድ ነው። እናንተ ግን በመንገድ ወይም ደግሞ በአውራ ጎዳና በሚለው መረዳት ትችላላችሁ በአማርኛ። ኮስት ቅድም ያልኳችሁ ዳርቻ ነው። ከሀይቅ ከባህር ቀጥሎ የምናገኘው መኖሪያ መሬት ምድር፣ እሱ ኮስት ይባላል። ለምሳሌ እኛ ቅርብ ያለችው አሰብ ለምሳሌ ኮስት ነች። ኮስት እንዳልኳችሁ ከአንድ ባህር ከአንድ ሀይቅ አጠገብ የምናገኘው መሬት የምንኖርበት መሬት ማለት ነው። ከውሃ አጠገብ የምናገኛቸው መሬቶች ኮስትስ ይባላሉ። ለምሳሌ ያክል አሰብ ኮስት አለ ማለት ነው። ከህንድ ውቅያኖስ ማነው ከቀይ ባህር አጠገብ የምናገኘው ምድር ወይም መሬት እሱ አሰብ ይባላል፣ ኮስት ነው ማለት ነው። አሁን ጥያቄዎቹን እንስራ። አይ ቲንክ በጣም ግልጽ ሆኗል። አሁን
አዲስ አበባ ካንትሪ ነች፣ ሲቲ ነች፣ ታውን ነች፣ ቪሌጅ ነች፣ ስትሪት ነች፣ ኮስት ነች። የቷ ነች አዲስ አበባ? አዲስ አበባ ከተማ ነች አይደለ? ስለዚህ ትልቅ ከተማ ነች። ስለዚህ ትልቅ ከተማ ከሆነች ትልቅ ከተማን የሚገልጽልን ወርድ ሲቲ የሚለው ነው ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። አዲስ አበባ ኢዝ ቢግ፣ ቀላል ለማድረግ ቢግ ሲቲ፣ ቢግ ሲቲ። ስለዚህ ትንሽ ከተማ ብትሆን ኖሮ አዲስ አበባ ታውን ማለት እንችል ነበር፣ ግን ኢትስ ኦብቪየስ ግልጽ ነው። አዲስ አበባ ትልቅ ከተማ ነች። ሶ አዲስ አበባ ኢዝ ቢግ ሲቲ። ሁለተኛው I come from a small፣ ከነዚህ ቅድም ካሳየኋችሁ ከነዚህ ካየናቸው የትኛው ነው ስሞል? ከካንትሪ፣ ከሲቲ፣ ከታውን፣ ከቪሌጅ ስሞል ወይም ደግሞ ትንሽ የሚለው ቃል የሚገልጽልን መኖሪያ ወይም ሴትልመንት የትኛው ነው? ቪሌጅ ነው አይደለ? ስለዚህ ቪሌጅ ነው የምናስገባው ማለት ነው። ቪሌጅ ስሞል ቪሌጅ። ኦኬ there is one shop on my ይላል። አንድ ሱቅ ከኔ የሚቀርበው ነው። እስኪዩት እስካሁን ሰፊ ነው። ካንትሪ፣ ሲቲ፣ ታውን፣ ቪሌጅ ሰፋ ይላሉ። የሚቀርበው ወይም ደግሞ ኦን ማይ ለሚለው ወርድ የትኛው የሚቀርብ ይመስላችኋል? ኦን ማይ ስትሪት አይደለ? ስትሪት ይቀርባል። በቃ ስትሪት ይቀርባል ማለት ነው። ኦን ማይ ዌይ እንሌለ በመንገዴ፣ እኛ በምንልበት መንገድ እግረ መንገዴ ለማለት እኮ ኦን ማይ ዌይ እንላለን አይደለ? እንደዛ እንደማለት ነው። በመንገዴ አንድ ሱቅ አለ እንደማለት ነው። ስለዚህ አነስ ያለ ኮንሰፕት ነው። አንድ ሾፕ የምትለዋን ቃል አይደለ መጥን ያወጣን። ስለዚህ ከሁሉ ትንሹ ነው የምንመርጥ ማለት ነው። ግድ አሰብ ግልጽ ነው ብለናል። ከባህሩ ቀጥሎ ያለው መሬት የሚኖርበት መሬት አሰብ ኮስት ነው። ስለዚህ አሰብ ኦን ዘ ኮስት ማለት ምንድን ነው? ከባህሩ ዳርቻ ላይ ነው ያለው፣ ወይም ደግሞ ከባህሩ ዳር ካለው መሬት ላይ ያለችው ከተማ አሰብ ትባላለች። ትንሽ ከተማ ማለት ነው፣ አሰብ ትባላለች። ስለዚህ አሰብ ኢዝ ታውን ነች፣ ግን ኮስቱ ላይ ያለች ስለሆነች ኦን ዘ ኮስት እንላለን ማለት ነው። ዛሬ በቮካብለሪ ቤዝ ስለ ቢግ ሲቲ ያየነው ይሄን ይመስል ነበረ። መልካም ጊዜ። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከኤ1 ክፍል 1 እስከ ኤ1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዝኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ።